ሰበር መረጃ በመካከለኛው ምስራቅ ለሰላም የተያዘው ቀጠሮ ከመጀመሩ ሰዓታት በፊት ዓለምን የሚያሰጋ አዲስ ወታደራዊ ፍጥጫ ተፈጥሯል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለታሪካዊው የኢስላማባድ ድርድር ወደ ፓኪስታን ሲያቀኑ ለቴሄራን ጠንከር ያለ ማስጠንቀቂያን ሰጥተዋል። አሜሪካን ልትጫወቱብን አትሞክሩ ያሉት ቫንስ የጦርነት ደመናው አሁንም በከፍተኛ ሁኔታ እያንዣበበ መሆኑን አመልክተዋል። ዶናልድ ትራምፕ በበኩላቸው መርከቦቻችንን እስካሁን ታይቶ በማይታወቅ ዘመናዊ መሳሪያና ጥይቶች እያስታጠቅን ነው ሲሉ ዝተዋል። ድርድሩ ካልተሳካ አሜሪካ ምን አይነት እርምጃ ልትወስድ አቅዳለች? በሌላ በኩል ኢራን በሊባኖስ ላይ የሚፈጸመው ጥቃት ካልቆመና የታገደው ሀብቷ ካልተለቀቀ ለድርድር እንደማትቀመጥ በማሳወቅ ቅድመ ሁኔታዎችን አስቀምጣለች። እስራኤል በተኩስ አቁም ስምምነቱ ወቅት እንኳን በሊባኖስ ከ300 በላይ ንጹሃንን መግደሏ ድርድሩን አደጋ ላይ ጥሎታል። ፕሬዝዳንት ዘለንስኪ ዩክሬን ለመካከለኛው ምስራቅ ሀገራት የኢራንን ድሮኖች እንዴት መጣል እንደሚቻል ስልጠና እየሰጠች መሆኑን በይፋ ተናግረዋል። ብሪታንያ ደግሞ በባህር ስር ኬብሎች ላይ ስጋት ለደቀነችው ሩሲያ ከባድ መዘዝ ይጠብቃቸዋል ስትል አስጠንቅቃለች። እነዚህንና አዳዲስ ሰበር መረጃዎችን በዝርዝር እንተነትናለን። እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ ለሳምንታት የዘለቀውን አስከፊ ጦርነት በዘላቂነት ሊያስቆም ይችላል ተብሎ ተስፋ የተጣለበት የኢስላማባድ የሰላም ንግግር ቅዳሜ በፓኪስታን አስተናጋጅነት ሊጀመር ጥቂት ሰዓታት ብቻ ቀርተውታል። ይህ ድርድር በዓለም አቀፉ ማህበረሰብ ዘንድ እንደ ታሪካዊ ዕድል ቢወሰድም በዋሽንግተንና በቴህራን መካከል ያለው ፍጥጫ ግን አሁንም በከፍተኛ ደረጃ ላይ ይገኛል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ወደ ፓኪስታን የሚያቀናውን አውሮፕላን ከመሳፈራቸው በፊት ለኢራን የላኩት መልእክት የነገው ድርድር ምን ያህል ፈታኝ ሊሆን እንደሚችል ፍንጭ ሰጥቷል። ቫንስ ኢራን አሜሪካን በንግግር ጠረጴዛው ላይ ልትጫወትብን እንዳታስብ ሲሉ በጥብቅ አስጠንቅቀዋል። አሜሪካ ለድርድር ክፍት እጅ ይዛ ብትቀርብም የቴህራን ተደራዳሪዎች በቅን ልቦና ካልቀረቡ ግን ንግግሩ ያለምንም ውጤት ሊበተን እንደሚችልና አሜሪካ ወደ ወታደራዊ እርምጃ ለመመለስ እንደማታመነታ አስረግጠው ተናግረዋል። ምክትል ፕሬዝዳንቱ ይህንን ይበሉ እንጂ ከቴህራን በኩል እየመጡ ያሉ መረጃዎች ደግሞ ነገሩን ይበልጥ ውስብስብ አድርገውታል። የኢራን ፓርላማ አፈጉባኤ መሐመድ ባጊር ጋሊባፍ እና የውጭ ጉዳይ ሚኒስትር አባስ አራጊቺ ወደ ኢስላማባድ ለመብረር የነበራቸው እቅድ አሁንም ጥያቄ ውስጥ መውደቁ ተሰምቷል። ጋሊባፍ በኤክስ ገጻቸው ባስተላለፉት መልእክት ድርድሩ ከመጀመሩ በፊት አሜሪካና እስራኤል ያልፈጸሟቸው ሁለት ዋና ዋና ጉዳዮች መኖራቸውን ገልጸዋል። እነሱም በሊባኖስ ላይ እስራኤል የምታደርሰው ጥቃት በአስቸኳይ እንዲቆምና በውጭ ሀገራት የታገዱ የኢራን ሀብቶች እንዲለቀቁ የሚሉ ናቸው። እነዚህ ሁለት ቅድመ ሁኔታዎች ሳይሟሉ ድርድር አይኖርም ሲሉ ጋሊባፍ የቴህራንን አቋም አጠንክረዋል። የፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሻሪፍ ይህንን ድርድር ለእስልምናው ዓለምና ለፓኪስታን ኩራት ነው ሲሉ ቢገልጹትም በዋሽንግተን በኩል ግን ዝግጅቱ ከዲፕሎማሲ ባለፈ ወታደራዊ ገጽታም አለው። ትራምፕ የቅርብ ሰዎቻቸውን ጄሬድ ኩሽነርንና ስቲቭ ዊትኮፍን ወደ ድርድሩ መላካቸው አሜሪካ ስምምነቱን በራሷ መንገድ ለመጠቅለል ያላትን ፍላጎት ያሳያል። ይሁን እንጂ እስራኤል በሊባኖስ ላይ የምታደርሰውን ጥቃት አለማቆሟና በሁለቱ ወገኖች መካከል ያለው የትርጉም ልዩነት ማለትም ተኩስ አቁሙ ሊባኖስን ይጨምራል ወይስ አይጨምርም የሚለው ጥያቄ የነገውን ታሪካዊ ድርድር ከመጀመሩ በፊት አደጋ ላይ ጥሎታል። በፓኪስታን አደራዳሪነት የተገኘው የተኩስ አቁም ስምምነት በተግባር ላይ ውሏል ቢባልም በሊባኖስ ምድር ግን ሰላም የራቀ ህልም ሆኗል። እስራኤል በሊባኖስ የሚገኘውን የሂዝቦላ ይዞታዎችን ለመምታት በሚል የጀመረችው ዘመቻ ስምምነቱ ከተፈረመ በኋላ በከፍተኛ ሁኔታ ቀጥሏል። እስካሁን ባለው መረጃ ብቻ በተኩስ አቁም ወቅት እስራኤል በፈጸመችው የአየር ጥቃት ከ300 በላይ የሊባኖስ ዜጎች ህይወታቸው አልፏል። በተለይ በደቡባዊቷ ናባቲ ከተማ በሚገኙ የመንግስት ህንጻ ላይ በተሰነዘረ ጥቃት
የ13 የመንግስት የጸጥታ ባልደረቦች ህይወት ማለፉን የሀገሪቱ ፕሬዝዳንት ጆሴፍ አውን በሐዘን ገልጸዋል። ይህ በእስራኤል በኩል የሚታየው ግትርነት በዛሬው የኢስላማባድ ድርድር ላይ ትልቅ ጥቁር ጥላን ጥሏል። ለቴህራን የመቋቋም ግንባር አንድነት ድርድር የማይቀርብበት ቀይ መስመር ነው። በመሆኑም የኢራን ባለስልጣናት እስራኤል በሊባኖስ ላይ የምታደርሰውን ጭካኔ የተሞላበት ጥቃት ካላቆመች በድርድሩ ላይ እንደማይሳተፉ በይፋ ዝተዋል። የኢራን የዜና ምንጮች እንደጠቆሙት ቴህራን ወደ ኢስላማባድ የምትልከውን ልዑክ ጉዞ ለተከታታይ ጊዜያት ያስተጓጎለችው እስራኤል ጥቃቷን እንድታቆም ጫና ለመፍጠር ነው። እዚህ ላይ ትልቁ የዲፕሎማሲ ልዩነት የሚጀምረው ተኩስ አቁሙ ማንን ያካትታል በሚለው ነጥብ ላይ ነው። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ስምምነቱ ሊባኖስንና ሌሎችንም ግንባሮች እንደሚጨምር ቢናገሩም ዶናልድ ትራምፕ እና ቤንያሚን ኔታንያሁ ግን ይህንን በቁርጥ ስምምነቱ ሊባኖስን አይመለከትም በማለት ውድቅ አድርገውታል። ኔታንያሁ ከሊባኖስ መንግስት ጋር ለሰላም ንግግር ዝግጁ መሆናቸውን ቢገልጹም በተግባር ግን ድንበር ተሻጋሪ ጥቃታቸውን አላቆሙም። ይህ የአሜሪካና እስራኤል የተቀናጀ አቋም ኢራን በሊባኖስ በኩል ያላትን ወታደራዊና ፖለቲካዊ ተጽዕኖ ለመቀነስ የታለመ ስልት እንደሆነ ተንታኞች ይገልጻሉ። አሁን ጥያቄው እስራኤል ጥቃቷን ሳታቆም ኢራን ወደ ድርድር ጠረጴዛው ትመጣለች ወይስ የሁለት ሳምንቱ የተኩስ አቁም ገና ሳይጀመር በሊባኖስ ሰማይ ላይ ይበናል የሚለው ይሆናል። የኢስላማባዱ ድርድር ሊጀመር ጥቂት ሰዓታት ሲቀሩት ፕሬዝዳንት ዶናልድ ትራምፕ የላኩት መልእክት ዲፕሎማሲውን ወደ ወታደራዊ ማስፈራሪያነት ቀይሮታል። ትራምፕ ለኒውዮርክ ፖስት በሰጡት ቃለ ምልልስ አሜሪካ ለድርድር ብቻ ሳይሆን ለከፋ ጦርነትም ዝግጁ መሆኗን በግልጽ ተናግረዋል። አሁን ትልቅ ዝግጅት ላይ ነን፣ መርከቦቻችንን እስካሁን ከተሰሩት ሁሉ ምርጥ በሆኑ መሳሪያዎችና ጥይቶች እያስታጠቅን ነው ሲሉ ተደምጠዋል። ትራምፕ አክለውም ድርድር ካልተሳካ እነዚህን መሳሪያዎች በከፍተኛ ብቃት እንጠቀምባቸዋለን በማለት ኢራን በድርድሩ ወቅት የምታሳየው ማንኛውም ግትርነት ለከፋ ጥቃት እንደሚዳርጋት አስጠንቅቀዋል። ትራምፕን ይበልጥ ያስቆጣቸው የኢራን በሆርሙዝ ሰርጥ ላይ የጣለችው ጥብቅ የነዳጅ ፍሰት ገደብ ነው። ኢራን በቀን ከ15 መርከቦች በላይ ማለፍ አይችሉም ማለቷ ትራምፕ ዓለምን የማስፈራሪያ ካርድ ሲሉ ገልጸውታል። በራሳቸው ማህበራዊ ገጽ ባሰፈሩ ጽሑፍ ኢራናውያን በዓለም አቀፍ የውሃ መስመሮች ላይ ከሚያደርጉት ማስፈራሪያ ውጪ በእጃቸው ላይ ምንም አይነት ካርድ እንደሌለ አልተረዱም፣ ዛሬ በህይወት ያሉትም ለመደራደር ስለፈለግን ብቻ ነው በማለት እጅግ ዝርዝርና ጠንከር ያለ ትችት ሰንዝረዋል። ይህ በእንዲህ እንዳለ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ለድርድር ወደ ፓኪስታን በሚበሩበት ወቅት ኢራን አሜሪካን ለመጫወት የምትሞክር ከሆነ ድርድሩ ወዲያውኑ እንደሚቋረጥ በድጋሚ አረጋግጠዋል። ሆኖም ቫንስ አክለውም ኢራን በቅን ልቦና የምትቀርብ ከሆነ አሜሪካ ክፍት እጅ ይዛ ለመደራደር ዝግጁ መሆኗን ገልጸዋል። ይህ የአሜሪካ የአንድ እጅ ሰላም የአንድ እጅ መሳሪያ ፖሊሲ ኢራን የኒውክሌር ፕሮግራሟንና በሚሳኤል ቴክኖሎጂዋ ላይ እንድትደራደር ጫና ለመፍጠር የታለመ ነው። አሁን ዓለም ትኩረቱን ያደረገው በሆርሙዝ ሰርጥ ላይ ባለው የነዳጅ ፍሰት ላይ ሲሆን ኢራን የያዘችውን ይህንን ቁልፍ ካርድ ለድርድር መጠቀሚያነት ታደርገዋለች ወይስ ትራምፕ ወታደራዊ እርምጃቸውን ይጀምራሉ የሚለው ጉዳይ እጅግ አሳሳቢ ሆኗል። በመካከለኛው ምስራቅ ያለው ውጥረት እንደቀጠለ ሆኖ ጦርነቱ አዳዲስ ዓለም አቀፍ ተዋናያኖችን ወደ መድረኩ እያመጣ ይገኛል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በሰጡት አስገራሚ መግለጫ ዩክሬን ለመካከለኛው ምስራቅ አገራት የኢራንን ሻሄድ ድሮኖች እንዴት መጣል እንደሚቻል ስልጠናና ድጋፍ እየሰጠች መሆኗን በይፋ አረጋግጠዋል። ዜሌንስኪ የኛ ወታደራዊ ባለሙያዎች በበርካታ የመካከለኛው ምስራቅ አገራት ተገኝተው የኢራን ድሮኖችን በመጣል ረገድ ውጤታማ ስራን ሰርተዋል ሲሉ ተናግረዋል። ይህ የዩክሬን እርምጃ በኢራንና በሩሲያ መካከል ያለውን ወታደራዊ ትብብር ለመምታት ያለመ ሲሆን ዩክሬን በሩሲያ ወረራ ወቅት ያገኘችውን የድሮን መከላከያ ልምድ ለኢራን ጠላቶች እያጋራች መሆኑን ያሳያል። በሌላ በኩል ትኩረቱ ወደ ሰሜናዊው ዓለም ሲዞር በሩሲያና በብሪታንያ መካከል ሌላ የባህር ስር ፍጥጫ ተፈጥሯል። የብሪታንያው መከላከያ ሚኒስቴር ጆን ሄሊ ለፕሬዝዳንት ቭላዲሚር ፑቲን ከባድ መዘዝ ይጠብቃቸዋል ሲሉ ዝተዋል። ይህም የሆነው የብሪታንያ ባህር ኃይል በኢኮኖሚ ክልሏ ውስጥ በሚገኙ የኢንተርኔት ኬብሎችና የነዳጅ ቧንቧዎች አቅራቢያ 3 የሩሲያ ሰርጓጅ መርከቦችን በቁጥጥር ስር ለመዋል ላለፉት ሳምንታት ባደረገው ስውር ኦፕሬሽን ምክንያት ነው። ሚኒስትር ሄሊ አክለውም ሩሲያ በብሪታንያና በአጋሮቿ ላይ ድብቅ የዲጂታልና የኢኮኖሚ ጦርነት እየከፈተች መሆኑን ገልጸዋል። ብሪታንያ
በሆርሙዝ ሰርጥ ላይ ወታደሮቿን ያላሰማራችው ከሁሉ በላይ የሆነውን ስጋት ሩሲያን ለመከላከል ስትል እንደሆነ ማስረድተዋል። በመጨረሻም በሩሲያና በዩክሬን መካከል ለኦርቶዶክስ ፋሲካ በዓል የሚቆይ የ32 ሰዓት የተኩስ አቁም ስምምነት መደረጉ ቢነገርም በሁለቱ ሀገራት መካከል ያለው እምነት እጅግ ዝቅተኛ ነው። ይህ ሁሉ ዓለም አቀፍ ምስቅልቅል የሚያሳየው የመካከለኛው ምስራቁ ጦርነት ከቀጠናው አልፎ የዓለምን የኃይል አሰላለፍ እየቀየረ መሆኑን ነው። ክብሯትና ክብሯን በኢስላማባድ ሊጀመር የታቀደው ድርድር ለሰላም የተከፈተ በር ይሆን ወይስ ለከፋ ጦርነት መሸጋገሪያ ድልድይ የሚለው ጥያቄ ምላሹን ለማግኘት ጥቂት ሰዓታት ብቻ ቀርተውታል። ጄዲ ቫንስ ለድርድር አውሮፕላን ሲሳፈሩ፣ ትራምፕ ደግሞ መርከቦቻቸውን በዘመናዊ መሳሪያዎች እያስታጠቁ መሆናቸው አሜሪካ ለሁለቱም አማራጮች ዝግጁ መሆኗን ያሳያል። በሊባኖስ ምድር የሚፈሰው ደም ሳይቆምና የሆርሙዝ ሰርጥ ውጥረት ሳይረግብ የሚደረገው ይህ ድርድር የኢራንን ብሔራዊ ጽናትና የአሜሪካን ዲፕሎማሲያዊ ብቃት የሚፈትን ይሆናል። በሌላ በኩል የዩክሬንና የሩሲያ እጅ በዚህ ቀውስ ውስጥ መግባቱ ጉዳዩ ከመካከለኛው ምስራቅ አልፎ የዓለም የኃይል ሚዛን እየቀየረ መሆኑን ማሳያ ነው። ኢራን የኢስላማባዱን ድርድር እንደ እድል ትጠቀምበታለች ወይስ የትራምፕ ማስጠንቀቂያ ወደ ተግባር ይቀየራል? አብረን የምናይ ይሆናል። በየቀኑ የሚወጡ ትኩስና ጥልቅ የዓለም ዜናዎችን ለማግኘት ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑን። በቀጣይ ሰበር መረጃ እስከምንገናኝ ሰላም ቆዩን።